ዶክተሩን ጠራችው ገጠር። ዶክተሩ ሰተት ብሎ ገጠር ገባ። አደይ በእናቷ ንዴት ከዶክተሩ ጋር አብራው አደረች። ዶክተሩ እጅጉን ደስተኛ ሆነ። አደይ በጸጸት ተቃጠለች። እንደዚህ ማድረግ አልችልም ነበረ፣ በጣም ተጻጽቻለሁኝ። እንዴት ነው በዲብ ላይ እንደዚህ አይነት ነገር ያደረግኩት ብላ እሪኦኦ አለች። ዶክተሩ እባክሽ ተረጋጊ አደዬ፣ ሆነም አልሆነም ሲጀመር አንቺ በፍጹም ለሱ የምትገቢው አይነት ሴት አይደለሽም። እናም እናትሽ እንደሆኑ አልፈቀዱ አይደለ? እናትሽ ታዲያ ካልፈቀዱ እንዴት ብለሽ ነው ዲቭን የምታፈቅሪውና አብረሽው ልትኖሪ ፍቃደኛ የምትሆኘው? በቃ ያለፈው አልፏል። ስለዚህ ልትረጋጊና ሁሉንም ነገር ልታስተካክይ ይገባሻል ብሎ ጭራሽ ምክር ሰጣት። እጅጉን ተናደደች። እንዴት እንደዚህ ትለኛለህ ዶክተር? ነገርኩሽ በባለፈው ገና ለገና አደይ ደህና ናት ወይ ብዬ ላልኩት አይደል እንዴ? ሁለት ቦክስ ግጥም ግጥም አድርጎ የጣለኝ። ምን የኔ ዲብ ነው እንደዚህ የሚያደርገው? አዎ እውነት ለመናገር አደይዬ፣ እሱ በፍጹም ላንቺ የሚመጥንሽ ሰው አይደለም ብሎ ተናገረም። አደይ ለሊላ እንደሚድሯትና እንዲሁም ዲብን እንደማታገባው እናቷ ስትነግራት ሌላ ቅሌት ደግሞ ተኮናነባት። አባቷ ለሌላ ሰው አስገድዶ ሊድራት እንደሆነ አወቀች። አደይና ዶክተሩ ተያይዘው ጠፉ። ዶክተሩ ሊሊ እየፈለገችውና ሩታን ብትፈልገው ሆስፒታሉን ዘግቶ ጠፋ። አደይና ዶክተሩ ተያይዘው ጠፉ። እናቲቱ ቆይ ልጄን ምን ጅበላብኝ እያለች የእናትነት ሆድኖባት እጅጉን ተንሰፈሰፈች። የአደይ አባት ወንድሙን ትሰማኛለህ? ይህ ሁሉ ያንተ ወረኝነት ነው። እናም የማትፈልገውን ሰው እንደሆነ የንጉሱን ልጅ እንደምታገባ ሰምታለች ማለት ነው ሲለው፣ አረ በፍጹም ከዛ ከዶክተር ጋር ነበረ ስታወራ የነበረው፣ ሌላ ምንም ነገር አላውቅም፣ እባክህን ወንድም ጋሼ ሲለው፣ ወንድም ጋሼ ይጥፋና አንድ ነገር ብትሆን ልጄ ካንተ ራስ አልወርድም ብሎ አለም። አለልኝንና ጫኝን ሳይቀር ቁም ስቅላቸውን አሳያቸው። አለልኝ በቃ አንተ ቤቴንና እንዲሁም የዕለት ጉሮሮዬን ዘግተህ ሁለተኛ ደግሞ በልጅ ትጠረጥረኝ? ትሰማኛለህ? አሁንስ ይበቃሃል። እኔ ትልቅ ሰው ነህ ብዬ በሰፈሩ እንዳትዋረድ ሁሉን ነገር በቻልኩ፣ እንዴት እንደዚህ አይነት ነገር ትናገረኛለህ? ወይስ እውነትም የተባለው ነገር ከከተማ የመጣውን ሳይሆን አስገድደህ የንጉሱን ልጅ እንድታገባው ነበር የፈለግከው ብሎ ሲለው፣ አየህ ወሬውን ሁሉም ሰው እንደሰማና እሷ ደግሞ ያ ዶክተር ጋር እንደጠፋች ብሎ ተናገረም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። አደይ በህይወቷ ለመጀመሪያም ለመጨረሻም ወሳኝ ነገር ወሰነች። አባቴ እውነት እኔን የጠራኝ ያለ አንድ ነገር እንዳልሆነ እሱም እኔም ጠንቅቀን እናውቃለን። ስለዚህ የአባቴን እቅድና አላማ በደንብ አድርጌ ማክሸፍ አለብኝ ብላ እያንዳንዱ ነገር መከታተል አበዛች። እናም ፍንጭ ስታገኝ እና ማዘሯ ደግሞ በፍጹም ዲቭን አታገቢም፣ ትሰሚኛለሽ? ብርሃኔ ስለምታፈቅረውና ስለምትወደው ከአንድ ቤት ሁለት እህትማማቾች እንደማይኮን ሁለታችንም አብረን
እናውቃለን መቼም። ስለዚህ እባክሽን ባቡሬ ጀግናው እናቱንም እንዲሁም ደግሞ ሊሊንም ነፃ አወጣቸው። ባቡሬ ያንን የተረገመ ሰውዬ ጭንቅላቱን ብሎ ደፍቶ ጠሎት እሱ ሁለቱንም ነፃ አወጣቸው። እኔ በሕይወቴ ከእናንተ ከምወዳችሁ ማንም አይበልጥብኝም። እማዬ ሊሊ እንዲሁም ደግሞ እህቴ ቅምጥል አደይም አለች። እናንተን መቼም ቢሆን በማንም የማልተካችሁና የማልደራደርባችሁ ናችሁ። ስለዚህ ሊሊ ደግሞ ከዚህ በኋላ እንደዚህ አይነት ነገር ታቆሚያለሽ ብሎ ሲላት፣ እንዴ ምን አደረግኩኝ? አይ ልክ ነው ባቡሬ ልጄ። ቆይ አንቺ እንዴት ብትደፍሪ ነው እዛ ሰውዬ ጋር እሄዳለሁ ብለሽ የነበር እንዴ? ማዘሯ ታዲያ ምንስ ቢሆን የእውነት አንቺን አሳልፌ የምሰጥሽ ይመስልሻል? ቢሆንም ልጅ እኮ መላ ያጣም። በዛ ላይ ባቡሬ ጀግና ነው። ጀግና ግን ያሳደግኩት። እንዴት እዛ ሰውዬ ጋር ትመጫለች? ሰውየው እንደሆነ በጣም ሴትን ይጠላል። ግን ለምን ይመስልሻል ማዘሯ? አላውቅም ብቻ በእናትህም ስለው እናት የለኝም፣ ትንሽ በፈጣሪ ስለው ብቻ ነው እንጂ ምንንም አይሰማም። ሊሊ ይህንንማ ሰውዬ የእውነትን ማግኘት አለብኝ ብላ አለች። ባቡሬ በጣም ተናደደ። ቆይ አንቺ ሴትዮ እያሳበርሽ ነው? አረ ባቡሬ ተረጋጋ። እኔ እኮ ለሌላ አይደለም እና ብቻ ምክር ሰጠው ነው እንዳትኝ። ምን ችግር አለው ታዲያ? ሰው እና ደግሞ ሴትን ልጅ ለምን እንደሚጠላ ማወቅ የለብንም ብለህ ታስባለህ? አዎ አንቺ ምን አገባሽና ታውቂያለሽ? እሱ እንደፈለገ ይጥላ የሚውደድ መብቱ ነው። ሲጀመር እሱ ከልጅነታችን ጀምሮ በፍጹም ሴቶችን ወዶ አያውቅም ገንዘብን እንጂ። አይ ግን ደግሞ የሆነ ሰው መጥፎ ከመሆኑ በፊት የሆነ ጥሩ ማንነት ነበረው ማለት ነው። አየህ ይህንን ነገር ማሰብ አለብህ። ወይ ሊሊ እሺ አንቺ ለመልካም ብለሽ ቀርበሽው ታዳሱ በመጥፎ ተርጉሞ አሳልፎ ቢሰጥሽስ? እመነኝ ባቡሬ በፍጹም እንደዛ አያደርግም። እናም እከታተለዋለሁኝ ችግር የለውም ብላ ስትል ማዘሯ ተዋት በቃ። አንድ ጊዜ ሊሊ ምድር ላይ የመጣችው የሰዎችን ሕይወት ለማስተካከልና ሰዎችን በብልሃት ወደ ነበሩበት ማንነት ወደ ጥሩ ማንነት የመቀየር ነው። እኔ አታወኝም? ከዛ ከውዴት ማዕበል ያወጣችኝ እሱ አይደለች እንዴ? ስለዚህ ልንረዳት ይገባል ብላ ስትል ማዘሯ አንቺ ካልሽኝ እሺ ብሎ አላት። ዶክተር እና እንዲሁም ሩታ እኔ ምልሽ ሩታ ቆይ ለምንድን ነው አውቀሽ መውደቅን የመረጥሽው ብሎ አላት። ምን ዶክተር? አዎና የእውነት አንቺ አውቀሽ እንደወደቅሽ የማላቅ ይመስልሻል እንዴ? እና ታዲያም ይኸውልሽ እኔ ብዙ ጊዜ አይቼ እንዳላየው ሰምቼ እንዳልሰማው የማልፋቸው በጣም ብዙ ነገሮች አሉኝ። አንቺ ደግሞ ገና ጩጬ ነሽ፣ በጣም ሕፃን ልጅ ነሽ። ስለዚህ ምን ፈልገሽ እንደሆነ ይህን ድርጊት ያደረግሽው ምንም አላቅም፣ ግን ደግሞ ጥሩ አይደለም ላንቺ። ምናልባት የኔን አቴንሽን ለመሳብ ብለሽ ከሆነ እንደዚህ አይጠበቅብሽም ማለት ዶክተር። አይ እኔ የምወደውና የማፈቅራት ሴት አለች ማለት ፈልጌ ነው። እኔ በደንብ ነው የማውቀው። ዶክተር ቆይ አንተ የእውነት ዶክተር ነው ወይስ ደግሞ የፍቅር አማካሪ ነህ? ምንም በይው ምንም፣ እኔ የገባኝን ነው ማስረዳሽ። እሺ ስለዚህ አንቺ ደግሞ በጣም ሕፃን ልጅ ነሽ ሲላት ተናዳ ወደ ዳይመንዶ ጋር ሄደች። ዳይመንዶ ምንድን ነው የተፈጠረ ነገር አለ እንዴ የኔ ክሊዮፓትራ ብሎ ሲላት አረ ምንም። ኦ ዛሬማ ሴቶቹ የሆናችሁት ነገር አለ። ምን ተፈጠረ? እዛ ሄለን እንባ ካሮዬ ትላለች፣ ሮማንም አሹ ላይ ጠግባበታለች። እንዴ እነሱን ደግሞ ተዋቸው። ምን ማለት ነው? አሹ አፍ አውጥተህ አፈቅርሻለሁ በል ሲሉት አይ እሷ ገብታት የለም ወይ ይላል። እሷ ደግሞ ወይ አልፈልግህም ወይ እፈልግሃለሁኝ በይ ስላት ደግሞ አይ ወንድምነቱ ይሻለኛል ትላለች። ታዲያ እኔ ስለ እነሱ ምን አገባኝ? እሺ ተይውና ስለ እነሱ የኔ ክሊዮፓትራ ታዲያ አንቺ ምን ሆነሽ ነው ብሎ ሲላት አንድ ዶክተር ነበር እና ብታይ በጣም ተመችቶኛል። ምን? ደነገጠ ዳይመንድ። ቆይ እየቀለድሽብኝ ባልሆነ ይሄ የሊሊ ዶክተር? አዎና። እና ምን ነው ማለቴ ሳልወደው አልቀርም።
ከዛ ዳይመንድ ግራ ገባው። አንቺ እና ከኔ ጋር የነበረው ነገር ምን አንተ ጋር ጓደኝነት ምናምን አብሮ ቪዲዮ መስራት አይደል እንዴ? አያያይ እየሰለጠነ ስለሆነ ኪንጎ ልቧ እንዳይጎዳ ብሎ ዳይመንድ ይቅርታ ዳይመንድ ልክ ነሽ እና ምን ተፈጠረ? ብቻ በባለፈው ሊሊ ጋር ሲመጣ ውሃ ረጭቸው ስለነበረ ከዛም በኋላ ልክ ሳየው ልቤ ደነገጠ አይደል? አዎ። ከዛም በኋላ ዶክተሩ ግን በጣም ነቅቶብኛል። ምን ማለት ነው ምናምን እኔ የራሴ ህይወት ምናምን አለኝ ምናምን አላለም እንዴ? እንዴ አንቺን የመሰለች ቆንጆ አግኝቶ ነው እንደ የሚለው አይገርምህም? ለማንኛውም አለኝ ካለ አለኝ ነው ተዩ። አረ እባክህ እንዲህ በቀላሉ የሚተው ይመስልሃል እንዴ? አይ እንግዲህ ክሊዮፓትራ በቃ ወደ ስራሽ ከተመለሽ ተመለሽ፣ ካልተመለሽ ደግሞ እንደፈለግሽ ብሎ ሲላት አይ ዛሬ መስራት አልፈልግም ብላ ሄደች። አሹና ፍቅር ወክ እያደረጉ ባሉበት ሰዓት አሹ በቃ ሄድ ተመለስ። ምን ወዴት ወዴት? ትምህርት ቤት እሄዳለሁ ብለሽ አይደል እንዴ ከቤት ያስወጣሽ? ታዲያ አሁን እዚህ ምን ተፈጠረ? በቃ እዚህ ከደረስኩኝ ቀሪውን ደግሞ ብቻዬን ነው የሚሄደው አልኩ አይደል እንዴ? ወይ ጉድ! አንቺ ልጅ ግን በጣም ግራ ታጋብኛለሽ። ይኸውልህ የምንም ግራ መጋባት አያስፈልግም። እማዬ እንዳትጨቃጨቁ ብላን የለ የማዬን ቃል ማክበር አለብን። ምክንያቱም እኔ እንኳ ባላይ ፈጣሪ እኛ እንኳን ባታየን ፈጣሪ ደግሞ ያየናል። ስለዚህ ሂድ ብላ ስትለው እሺ እያለ እሷ ደግሞ ቆያስ ልጅ የት ነው እያለች ወደኋላ ስታስታውስ ቆይ አንቺ ማነሽ በተወዳሽና በተፈቅርሽ ላይ እንደዚህ መኩራራት ምናምን የሚለውን አስታወሰችና ደግሞ ዛሬ ቆየት ሂዶ ነው ምናልባት በፍቅሩ እንደወደኩኝ ሲያቅ መሸሹ ነው ማለት ነው። ወይኔ ፍቅር እያለች ስትንገበገብ በፍቅር አሹ እየተከተላት ከዛ አበበ መጣና ተኋላ ተከተለው። የምየ ልጅ ሲል አረ ተረጋጋ፣ ቆይ ምን እያደረክ ነው? አረመኔና ከንቱ የሆነች ፍቅር እየተከታተልኩ ነው። አረ ተዋት በቃ እየሄደች እኮ ነው። መች ጠፋኝ ብለህ ነው? ከቤዛ ወንድም ጋር ያላትን ግንኙነት ምንም እያወቅኩ አይደለም። እኔንም ቤት ያሉትንም ሰዎች ሁሉንም እየበጠበጠች ነው። እናቷ ግን በጣም ታሳዝናለች እያለ ሲል ተዋቸው በቃ የከተማ ሰዎች እንደዚህ ናቸው። አንተሳ ግን ሄለን እንዴት ናት? እረ ተወኝ እስኪ። ሄለን ዝም ብላ ማኩረፍ ነው እንዴ? ለምንድን ነው የምታኮርፈው? እኔ ምንም እያወቅኩ አይደለም። ይኸውልህ እንግዲህ የሴቶች ጸባይ እንዲህ ናቸው። አይ እረ እንደዛ አይደለም። ከተማ እኮ እንደዚህ እንዳል አይደለ በደንብ ነው የምናውቀው። ይኸውልህ እኔም ቀየውና እምዬ ስትናፍቀኝ ቁጣ ይለኛል። ስለዚህ ልትረዳት መሞከር አለብህ። አያሹ እውነትህን ነው? እንደዛ ብለህ ነው? አዎ ተረዳትና ሁሉንም ነገር አስተካክል። በቃ ያለው ነገር ይሄ ብቻ ነው ብሎ ሲለው እሺ በቃ ለአንተ ስል የማላደርገው ነገር የለኝም ብሎ እያወሩ ባለበት ሰዓት በቃ ና እንሂድ ወደ ቤት ብሎ ወደ ቤት ይዞት ተመለሰ። እንዴ ሄለን አልመጣችም እንዴ የሚል ጥያቄ ሲፈጠር ኧረ አልመጣችም አለችው ሮማን። ቆየት ሂዳ ነው? ምናልባት ከሆነ ሰው ጋር ያው ተገናኝታ ቁማ እያወራች ሊሆን ይችላል። እንደዛም አይሆንም እያለ በቅናት መንገብገባ በዛ። ላይክ ሼር ሰብስክራይብ አይረሳ። ወዳችኋል።